ሰላም ወዳጆቼ፣ ሁለት እኩል ተሰጥኦ ያላቸው በአንድ ክፍል ውስጥ የሚማሩና የወደፊት ህልማቸውን አብረው የሚያልሙ የሁለተኛ ደረጃ ተማሪዎች ነበሩ። ከዓመታት በኋላ አንደኛው ከ1 ሚሊዮን አንድ የሆነውን የእድል ማማ ወጥቶ የዓለማችን ቁጥር 1 ቢሊዮነር ሆነ። ሁለተኛው ግን ልክ በተመሳሳይ ስሌት ከ1 ሚሊዮን አንድ በሆነው አደጋ ገደል ገብቶ ህይወቱን አጣ። አንደኛው የዓለም የሀብት ተምሳሌት ሲሆን ሁለተኛው ስም ግን ከታሪክ ገጽ ጠፋ። የእናንተ አሁን ያላችሁበት የገንዘብ ሆነ የህይወት ደረጃ 100% በግል ጥረታችሁ የመጣ አይደለም። አዎ ጥረታችሁን ማንም አይክደውም። ነገር ግን ውጤቱን የሚቀይሩ ሁለት የማይታዩ ወንድማማቾች አሉ። እነሱም እድልና አደጋ ናቸው። ይህንን የደራሲው ሞርጋን ሃውሰል ሚስጥር ካልተረዳችሁ በስኬታችሁ ሰዓት በትዕቢት ትታወራላችሁ፣ በውድቀታችሁ ሰዓት ደግሞ በከንቱ የጸጸት ስቃይ ትደቃላችሁ። ሃውሰል The Psychology of Money በሚለው መጽሐፉ ላይ ይህንን አስተሳሰብ ለመስመር የቢል ጌትስን ታሪክ በአስረጅነት ያመጣዋል። በ1968 ዓ.ም በዓለም ላይ ወደ 300 ሚሊዮን የሚጠጉ የሁለተኛ ደረጃ ተማሪዎች ነበሩ። ነገር ግን በዓለም ላይ ኮምፒውተር የመግዛት አቅምና ራዕይ በነበረው ሌክሳይድ በሚባለው ብቸኛ ትምህርት ቤት ውስጥ የሚማሩት ጥቂት 100 ተማሪዎች ብቻ ነበሩ። ቢል ጌትስ ከነዚህ ተማሪዎች መካከል አንዱ ነበር። ቢል ጌትስ በዛን ዘመን ኮምፒውተር ባለው ትምህርት ቤት ውስጥ የመማር እድሉ ከ1 ሚሊዮን አንድ ብቻ ነበር። ጌትስ ራሱ ከዓመታት በኋላ ሲናገር ሌክሳይድ ትምህርት ቤት ባይኖር ኖሮ ማይክሮሶፍትም አይኖርም ነበር በማለት በግልጽ ተናግሯል። ይህ እንግዲህ እድል የሚባለው የማይታየውና ሚስጥራዊ የሆነው እጅ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። ሃውሰል የሳንቲሙ ሌላኛው ገጽ ሊያሳየን የቢል ጌትስን የቅርብ ጓደኛ ታሪክ ያመጣል። ኬንት ኤቫንስ ይባላል። ኬንት በትምህርት ቤት ውስጥ ከቢል ጌትስ ያልተናነሰ ምናልባትም ከቢል ጌትስ የላቀ የኮምፒውተር ጥበብና የንግድ አእምሮ የነበረ ወጣት ነበር። ቢልና ኬንት የወደፊት ህልማቸውን አብረው እየወጠኑ ነበር። ነገር ግን ኬንት ትምህርቱን ሳይጨርስ በተራራ ላይ የመውጣት ስፖርት እያደረገ ያለ የደረሰበት ድንገተኛ አደጋ ህይወቱ ያልፋል። በአሜሪካ ውስጥ በአንደኛ ደረጃ ተማሪዎች ላይ በተራራ አደጋ የመሞት እድሉ ምን ያህል እንደሆነ ታውቃላችሁ? ልክ እንደ ቢል ጌትስ እድል ሁሉ ከ1 ሚሊዮን አንድ ብቻ ነው። ሁለት እኩል ጎበዝ ጓደኛሞች፣ አንደኛው ማለትም ቢል ጌትስ ከ1 ሚሊዮን አንድ የሆነውን የእድል ማማ ወጥቶ የዓለማችን ባለጸጋ ሆነ። ሁለተኛው ደግሞ ከ1 ሚሊዮን አንድ በሆነው የአደጋ መፈጠር አጋጣሚ ምክንያት ገደል ገብቶ ህይወቱን አጣ። ስለዚህ ደራሲው አንድ ሰው ሲሳካለት ሙሉ በሙሉ በችሎታው ብቻ እንደሆነ አድርጋችሁ አታምልኩት። አንድ ሰው ሲከስርም ሙሉ በሙሉ በሰነፍነቱ ብቻ እንደሆነ አድርጋችሁ አትፍረዱበት ይለናል። ታዲያ ወዳጆቼ ከዚህ ከእድልና አደጋ አስገራሚ ህግ በህይወታችን ውስጥ ልንተገብረው የምንችለው እውነተኛ የገንዘብ ነፃነት መመሪያ ምንድን ነው? ሃውሰል እነዚህ 3 ነጥቦች እንድንይዝ ይመክረናል። አንደኛ፣ የተሳካላቸውን ሰዎች ታሪክ ስንሰማ እድል ማስተዋጽኦ እንዳለው መገንዘብ። የአንድን ግለሰብ ከፍተኛ ስኬቶች አይተን እሱ ስላደረገው እኔ ምን አድርገው ማለት የለብንም። ምክንያቱም የስኬቱ መጠን ከፍ ባለ ቁጥር ከበስተጀርባው የእድል ድርሻ በጣም ሰፊ ሊሆን ይችላል። ይልቁኑ በብዙ ሰዎች ህይወት ውስጥ የሚደጋገሙትን ጠቅላላ መርሆች ማጥናት ይሻላል። ሁለተኛ፣ ለውድቀት ቦታ መስጠት። አደጋ በማንኛውም ሰዓት ሊመጣ እንደሚችል ማወቅ አለብን። ስለዚህ በቢዝነስ ውስጥ ሆነ በህይወት ሙሉ በሙሉ የምንወድቅበትን ከባድ አደጋ ለመከላከል ሁልጊዜ መጠባበቂያ ወይም ለአደጋ ጊዜ የሚሆን ገንዘብ ማስቀመጥ ግድ ይላል። ሶስተኛ፣ ትህትናና ይቅርታን መልመድ። ነገሮች ሲሳኩላችሁ ሙሉ በሙሉ በእናንተ ጎበዝነት ብቻ እንዳልሆነ አውቃችሁ ትሁቱ ነው። ስራችሁ ሳይሳካ ሲቀርና ስትከስሩ ደግሞ ራሳችሁን ከመጠን በላይ አታሳንሱ። ይልቁኑ አደጋው ከእናንተ ቁጥጥር ውጭ ሊሆን እንደሚችል አስባችሁ ራሳችሁን ይቅር በሉና እንደገና ተነሱ። ወዳጆቼ በሁለተኛ ደረጃ የምናነሳው ጉዳይ ፈጽሞ በቃኝ ስለማለት ነው። ሃውሰል ፈጽሞ በቃኝ ማለት በሚለው ምዕራፍ ስር የራጃት ጉፕታን ታሪክ ያመጣል። ራጃት በህንድ ወላጅ አልባ ሆኖ አድጎ በራሱ ጥረት የዓለማችን ትልቁ የማማከር ድርጅት የማንኪዝ ዋና ስራ አስፈጻሚ ለመሆን የበቃ ታላቅ ሰው ነበር። እንደ አውሮፓ አቆጣጠር በ2008 ዓ.ም ላይ ራጃት ጉፕታን በግል አካውንቱ $100 ሚሊዮን ነበረው። ነገር ግን እሱ አንድ ያልተገራ ፍላጎት ነበረው። እሱም ከዓለም ታላላቅ ቢሊዮነሮች ጋር እኩል መታይ እና ምን አደረገ መሰለው? ራጃት በነበረው ታላቅ ስልጣን የተነሳ የኮርፖሬት ኩባንያዎችን የውስጥ ሚስጥር አስቀድሞ የማወቅ እድል ነበረው። ይህንን ሚስጥር ተጠቅሞ ይበልጥ ለመበልጸግ ሲል ያንን ታላቅ የውስጥ ሚስጥር ለሌላ አክሲዮን ነጋዴ አሳልፎ ሰጠ። ብዙም ሳይቆይ ግን በቁጥጥር ስር ዋለ። ስሙ ጠፋ። የዓመታት ክብሩ ተገፈፈ። መጨረሻውም እስር ቤት ሆነ። ሃውሰል ሀሳቡን ለማጠንከር ሌላም ታሪክ ያክላል። የበርናርድ ማዶፍን ታሪክ። ማዶፍ በሚሊዮን የሚቆጠር ዶላር በሐቀኛ ስራው የሚያገኝ ሰው ነበር። ነገር ግን እሱም በቃኝ አላለም። በታሪክ ትልቁ የተባለውን የማጭበርበር ስራ በመስራት የሰዎችን $1 ቢሊዮን በላ። መጨረሻው ምን ሆነ? የ71 ዓመት አዛውንት እያለ በ150 ዓመት ፍርድ ተፈርዶበት እስር ቤት ውስጥ
ህይወቱ አለፈች። እዚህ ጋር ደራሲው ሞርጋን ሃውሰል እነዚህ ሰዎች እኮ የማይፈልጉትንና የሌላቸውን ተጨማሪ ገንዘብ ለማግኘት ሲሉ ለእነሱ እጅግ ውድ እና ወሳኝ የሆኑትን ነፃነታቸውን፣ ክብራቸውን እና ቤተሰባቸውን አደጋ ላይ ጣሉ ይለናል። ይህንን ስግብግብነት አሸንፈን ሁልጊዜም በሰላም ለመኖር ሃውሰል እነዚህን 3 ዋና ዋና ህጎች እንድንይዝ ይመክረናል። አንደኛ፣ በቃኝ የሚለውን መስመር ማወቅ። በቃኝ ማለት ማነስ ወይም ማደግን መጥላት አይደለም። ይልቁኑ ስግብግብነት ወደ ጥፋት የሚወስዳችሁ መቼ እንደሆነ አውቆ ራስን መግታት ነው። ሁለተኛ፣ የንጽጽር ጨዋታን ማቆም። ራሳችሁን ከሌላ ሰው ጋር ማወዳደሩን አቁሙ። ምክንያቱም የንጽጽር ጨዋታ ፍጻሜ የሌለው የቱንም ያህል ብታገኙ ሁልጊዜ ተሸናፊ የሚያደርጋችሁ አድካሚ ሜዳ ነው። ሶስተኛ፣ የማይነኩ ውድ ሀብቶችን መጠበቅ። ያላችሁ መልካም ስምና ክብር፣ ነፃነታችሁ፣ ቤተሰባችሁና ውስጣዊ ሰላማችሁ በምንም አይነት የገንዘብ ቁጥር የማይተኩ ታላቅ ሀብቶቻችሁ ናቸው። ለእነዚህ ነገሮች ዋጋ ስጡ። ወዳጆቼ፣ በቀጣዩ ክፍል ሀብታም መሆንና ሀብታም ሆኖ መኖር ለምን እንደ ሰማይና ምድር ተራራቁ፣ $8 ሚሊዮን በቁጠባ ስላተረፈው ተራ የነዳጅ ማደያ ሰራተኛ አስገራሚ ታሪክ እናወራለን። ያ ቪዲዮ እንዳያመልጣችሁ አሁኑኑ የደወል ምልክቱን ተጫኑ። እስከዚያው ግን ይህን ጥያቄ ኮሜንት ላይ መልሱልኝ። ለእናንተ በህይወታችሁ በፍጹም በገንዘብ የማትለውጡት ይህማ አይነካም የምትሉት ውድ ሀብታችሁ ምንድን ነው? ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ክፍል እስክንገናኝ ሰላም።